አምስት ስለ አክሱም የማታውቋቸው አስገራሚ እውነታዎች። ሰላም የአካሉ ቲዩብ ቤተሰቦች፣ ዛሬ ብዙ ሰዎች የማያውቋቸውን ስለ አክሱም አምስት አስገራሚ እውነታዎች እንመለከታለን። አምስተኛ፣ አክሱም በዓለም ካሉ ጥንታዊ ታላላቅ ስልጣኔዎች አንዱ ነበር። አራተኛ፣ የአክሱም ሐውልቶች ከአንድ ድንጋይ ተቀርጸው የተሰሩ ናቸው። ሶስተኛ፣ ጽዮን ቅድስት ማርያም ቤተክርስቲያን በዓለም ላይ የታወቀ መንፈሳዊ ስፍራ ነው። ሁለተኛ፣ አክሱም የራሷን ሳንቲሞች ትሰራ ነበር። አንደኛ፣ አክሱም በዩኔስኮ በዓለም ቅርስ ዝርዝር ውስጥ ተመዝግባለች። እኒህንና ሌሎችንም አስገራሚ ሁኔታዎች በዝርዝር እንመለከታለን። አምስተኛ፣ አክሱም በዓለም ካሉ ጥንታዊ ኃያላን መንግስታት አንዱ ነበር። አክሱም ዛሬ የምናውቃት ታሪካዊ ከተማ ብቻ አልነበረችም። ከአንደኛው እስከ ሰባተኛው ክፍለ ዘመን ድረስ በአፍሪካና በቀይ ባህር አካባቢ ካሉ እጅግ ኃያላን መንግስታት አንዷ ነበረች። የአክሱም መንግስት የኢትዮጵያን ክፍል፣ የኤርትራን አብዛኛውንና አንዳንድ ዘመናት የየመንን ክፍሎች ድረስ ያስተዳድር ነበር። የአክሱም ሀብት በዋናነት ከንግድ ይመጣ ነበር። ከሮማ ግዛት፣ ከህንድ፣ ከአረቢያና ከሌሎች ሀገሮች ጋር የባህርና የየብስ ንግድ ያካሄድ ነበር። ዝሆን፣ ጥርስ፣ ዕጣን፣ ቆዳና ሌሎችም ምርቶችም ወደ ውጭ ይልክ ነበር። በምትኩ ጨርቅ፣ ብርጭቆ፣ ጌጣጌጦችና ሌሎችም ውድ ዕቃዎች ያስገባ ነበር። የአክሱም መንግስት በራሱ የወርቅ፣ የብር እና የነሐስ ሳንቲሞች ያትም ነበር። ይህ በዚያን ዘመን ከነበሩት ጥቂት የተደራጁ መንግስታት በመካከል አንዷ መሆኗን ያሳያል። በአራተኛው ክፍለ ዘመን ንጉሥ ኢዛና ክርስትናን ከተቀበለ በኋላ አክሱም በዓለም ከመጀመሪያዎቹ ክርስቲያን መንግስታት አንዷ ሆነች። ይህም በኢትዮጵያ ታሪክ ውስጥ ትልቁ ለውጥ አመጣ። ዛሬም የአክሱም ሐውልቶች፣ የጥንት ቤተ መንግስቶች፣ መቃብሮችና ታሪካዊ ቅርሶች የዚህን ታላቅ ስልጣኔ ምስክር ሆነው እስከ ዛሬ ድረስ ቆመዋል። ስለዚህም አክሱም የኢትዮጵያ ብቻ ሳይሆን የዓለም ታሪክ ጠቃሚ ክፍል ናት። አራተኛ፣ የአክሱም ሐውልቶች ከአንድ ግዙፍ ድንጋይ የተቀረጹ ናቸው። ከአክሱም በጣም ዝቅተኛ ቅርሶች መካከል የሚገኙት ግዙፍ ድንጋይ ሐውልቶች ናቸው። እነዚህ ሐውልቶች ከብዙ ድንጋዮች ተደርድረው የተሰሩ ሳይሆኑ ከአንድ ትልቅ የግራናይት ድንጋይ ተቀርጸው የተሰሩ ናቸው። ይህም በጥንት ዘመን የአክሱማውያን የህንፃ ጥበብና የምህንድስና ክህሎት ምን ያህል የላቀ እንደነበር ያሳያል። በአክሱም ውስጥ ከተገኙት ሐውልቶች ትልቁ ከ30 ሜትር በላይ ቁመት እንዳለው ይገመታል እና ክብደቱም ከ500 ቶን በላይ እንደነበር ይገለጻል። በዚያን ዘመን ዘመናዊ ማሽኖች በሌሉበት ጊዜ እንዴት እንደተቀረጹና እንዴት ወደ ቦታቸው እንደተጓጓዙ እስከዛ ድረስ ለታሪክ ተመራማሪዎች አስደናቂ ጥያቄ ሆኖ ቆይቷል። በእነዚህ ሐውልቶች ላይ የተቀረጹት ቅርጾች ባለ ብዙ ፎቅ ህንፃዎች ይመስላሉ። መስኮቶች፣ በሮች እና ሌሎች የህንፃ ቅርጾች በጥንቃቄ ተቀርጸዋል። ታሪክ ተመራማሪዎች እነዚህ ሐውልቶች የነገስታት ወይም የክቡር ሰዎችን መቃብር ለማመልከት እንደተሰሩ ያምናሉ። በ1937 የጣሊያን ወረራ ዘመን በአክሱም የተወሰደው አንዱ ዝነኛው ሐውልት ለብዙ ዓመታት በሮም ቆይቶ በ2005 ወደ ኢትዮጵያ ተመልሷል። ይህም ለኢትዮጵያውያን ታላቅ ታሪካዊ ድል ነበር። ዛሬም የአክሱም ሐውልቶች በዩኔስኮ የዓለም ቅርስ ዝርዝር ውስጥ የተመዘገቡ ሲሆን በየዓመቱ ከመላው የዓለም የሚመጡ ቱሪስቶችና ተመራማሪዎች ይስባሉ። እነዚህ ሐውልቶች የአክሱም ስልጣኔን ከፍተኛ የምህንድስናና የጥበብ ችሎታ የነበራት መሆኗን የሚያሳዩ ሕያው ምስክሮች ናቸው። ሶስተኛ፣ በአክሱም የሚገኘው የጽዮን ቅድስት ማርያም ቤተክርስቲያን በዓለም ላይ ከሚታወቁ መንፈሳዊ ስፍራዎች አንዱ ነው። በአክሱም ከሚገኙ በጣም ታዋቂ መንፈሳዊ ስፍራዎች መካከል የጽዮን ቅድስት ማርያም ቤተክርስቲያን ቀዳሚው ነው። ይህ ቤተ ክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እጅግ ቅዱስ የሆነ ስፍራ ነው እና በየዓመቱ ከኢትዮጵያ ከውጭ ሀገራት የሚመጡ በሺዎች የሚቆጠሩ ምዕመናን ጎብኚዎች ይቀበላል። በኢትዮጵያ ኦርቶዶክስ ባህል መሰረት የኪዳኑ ታቦት በዚህ ስፍራ እንደሚጠበቅ ይታመናል። ይህ እምነት ለብዙ ምዕመናን ቤተ ክርስቲያኑ ልዩ መንፈሳዊ ክብር እንዲኖረው አድርጎታል። በባህሉ መሰረት ታቦቱን የሚጠብቀው አንድ ብቻ የተመረጠ ጠባቂ ሲሆን እርሱ ብቻ ወደሚጠበቅበት ስፍራ ይገባል። በታሪኩ መሰረት የመጀመሪያው ቤተክርስቲያን በንጉሥ ኢዛና ዘመን እንደተገነባ ይነገራል። ከዚያም በኋላ የተለያዩ ዘመናት ታድሶና ተስፋፍቶ ዛሬ
የምናየውን ቅርጽ ይዟል። በግቢው ውስጥ ጥንታዊና ዘመናዊ የቤተ ክርስቲያን በአንድ ቦታ ይገኛሉ። የጽዮን ቅድስት ማርያም ቤተ ክርስቲያን የነገስታት ታሪክ ውስጥም ትልቅ ስፍራ አላት። ብዙ ኢትዮጵያ ነገስታት በዚህ ስፍራ እንደተቀቡ ታሪኮች ይገለጻል። ይህም የአክሱም መንፈሳዊ ታሪካዊ ክብር የበለጠ ያጎላል። ስለዚህ የጽዮን ቅድስት ማርያም ቤተ ክርስቲያን ለምዕመናን የእምነት ማዕከል፣ ለታሪክ ተመራማሪዎች የጥንት ቦታ፣ ለጎብኚዎች ደግሞ ከኢትዮጵያ ታላቅ መስህቦች አንዱ ሆኖ ቆይቷል። ሁለተኛ፣ አክሱም ከ1700 ዓመታት በፊት የራሷን ሳንቲም ታትም ነበር። ይህ ብዙዎች የማያውቁት አስገራሚ እውነታ ነው። የአክሱም መንግስት ከ1700 ዓመታት በፊት የራሷን የወርቅ፣ ብር እና የነሐስ ሳንቲሞች በመቅረጽ ትጠቀም ነበር። በዚያን ዘመን የራሳቸውን ሳንቲም የሚያትሙት መንግስታት በዓለም ላይ በጣም ጥቂቶች ነበሩ። እና አክሱም ከነዚህ ኃያላን መንግስታት አንዷ ነበረች። በሳንቲሞቹ ላይ የነገስታት ምስል፣ የግዕዝ ጽሑፍ እና የመንግስቱ ምልክቶች ይቀረጹ ነበር። ንጉሥ ኢዛና ክርስትናን ከተቀበለ በኋላ የተቀረጹ ሳንቲሞች ላይ መስቀል መታየት ጀመረ። ይህም የአክሱም ከመጀመሪያዎቹ ክርስቲያናዊ መንግስታት አንዷ መሆኗን የሚያሳይ ታሪካዊ መረጃ ነው። እነዚህ ሳንቲሞች በአክሱም ውስጥ ብቻ አይጠቀሙባቸውም ነበር። በቀይ ባህር አካባቢ፣ በአረቢያ፣ በግብፅና በሌሎች የንግድ መስመሮች ላይ ይዘዋወሩ ነበር። ይህም የአክሱም ንግድ እጅግ የተስፋፋ እንደነበር ያሳያል። ዛሬ ከእነዚህ ጥንታዊ ሳንቲሞች የኢትዮጵያን በዓለም የተለያዩ ሙዚየሞች ውስጥ ተጠብቀው ይገኛሉ። ለታሪክ ተመራማሪዎች የአክሱም ስልጣኔ ኢኮኖሚ እና የንግድ ግንኙነት ለማጥናት እጅግ ዋጋ ያላቸው ማስረጃዎች ናቸው። በእርግጥ ከ1700 ዓመታት በፊት የራሷን ሳንቲም ማተም የቻለች አክሱም በዘመን ከዓለም እጅግ የተራቀቀችና የበለጸገች መንግስት መሆኗን ያረጋግጣል። አንደኛ፣ አክሱም በዩኔስኮ በዓለም ቅርስ ዝርዝር ውስጥ የተመዘገበች ታሪካዊ ከተማ ናት። ከአክሱም በጣም አስደናቂ እውነታዎች መካከል አንዱ ይህ ነው። አክሱም በ1980 በዩኔስኮ በዓለም ቅርስ ዝርዝር ውስጥ በይፋ ተመዝግባለች። ይህ ማለት የአክሱም ቅርሶች ለኢትዮጵያ ብቻ ሳይሆኑ ለመላው ዓለም የጋራ ታሪኮች ናቸው እና ባህሪያዊ ሀብት መሆናቸውን ያሳያል። አክሱም በውስጧ ግዙፍ የድንጋይ ሐውልቶች፣ የጥንት መቃብሮች፣ የነገስታት ቤተ መንግስቶች ፍርስራሾች፣ ጥንታዊ የክርስትና ቅርሶች እና በሺዎች ዓመታት የቆዩ ታሪካዊ አሻራዎች ይዛለች። እነዚህ ቅርሶች የአክሱም ስልጣኔ በአፍሪካ እና በዓለም ታሪክ ውስጥ የነበራትን ትልቅ ሚና ያሳያል። በየዓመቱ ከተለያዩ የዓለም ሀገሮች የሚመጡ ቱሪስቶች፣ ተመራማሪዎች እና ምዕመናን አክሱም ለመጎብኘት ይመጣሉ። አንዳንዶቹ ለታሪኳ፣ ሌሎቹ ለሃይማኖታዊ ክብሯ፣ ሌሎች ደግሞ ለጥንታዊ የስልጣኔ ህንፃ ጥበቧ ይመጣሉ። ዩኔስኮ እነዚህ ቅርሶች ለቀጣይ ትውልድ እንዲጠብቁ የጥበቃ ድጋፍ ያደርጋል። ይህም አክሱም ያላትን ታሪካዊና ባህላዊ እሴት የበለጠ ያጎላል። ስለዚህ አክሱም የኢትዮጵያ ኩራት ብቻ ሳትሆን የመላው ዓለም ቅርስ ናት። ታሪኳ፣ ሃይማኖታዊ ክብሯ እና ድንቅ ቅርሶቿ ለሚመጡት ትውልዶች ሊጠበቁ ይገባቸዋል። እጅግ ውድ ሀብቶች ናቸው። ከነዚህ አምስቱ እውነታዎች የትኛው በጣም አስደነቃችሁ? አስተያየታችሁን በኮሜንት ያጋሩ እና ለተጨማሪ አስደናቂ የኢትዮጵያ ታሪኮችና እውነታዎች አካሉ ቲዩብን ሰብስክራይብ በማድረግዎን አይርሱ።